እነዚህ ያልጋ ቁራኛ የሆኑ ማህበረሰብ ክፍሎች ብዙ ለሀገር ውለታ የዋሉ ሰዎች እንደኛ ሲያገለግሉ የነበሩ መንግስትን ህዝብን ሲያገለግሉ የነበሩ ሰዎች ከዚህ የበለጠ ምን ደስታ አለ? ውጭ ሳይወጣ ቤቴን መጣችሁ ደስ ብሎኝ ነው። ተቋማችንም የህዝብ አገልጋይነቱን የሚገልጽበት አንዱ ተግባር ይሄ ነው። አገልጋይነት ከውስጥ የመነጨ ቀና ፍላጎትን እንዲሁም መሰጠትን ይጠይቃል። ህዝብን ማገልገል ከክብርም በላይ ክብር መሆኑን የተረዱ የአዲስ ከተማ ክፍለ ከተማ ቤቶች አስተዳደር ጽሕፈት ቤት ሰራተኞችና አመራሮች በህመም ምክንያት ያልጋ ቁራኛ ሆነው ቢሮ በመምጣት ውል መዋል ላልቻሉ ነዋሪዎች ቤታቸው ድረስ በመሄድ የቤት ለቤት አገልግሎት እየሰጡ ይገኛሉ። በዚህም ጥቂት የማይባሉ ዜጎች ባሉበት ቦታ አገልግሎቱን በማግኘታቸው እፎይታ የተሰማቸው መሆኑንና የቤት ለቤት አገልግሎቱ ተጠናክሮ የሚቀጥል መሆኑን የጽሕፈት ቤቱ ኃላፊ አቶ አዲስ አለምንቻለው ይናገራሉ። እንደሚታወቀው ቤቶች ልማት አስተዳደር ጽሕፈት ቤት አገልግሎት አሰጣጡን ዘመናዊ አድርጎ በቴክኖሎጂ የተደገፈ የውል አገልግሎት እየሰጠን ያለ ነው። የውልና የክፍያ አገልግሎት በአንድ ማዕከል ሆኖ በቴሌብር እየከፈሉ ውል በሲስተም የሚወስዱበት ስርዓት ተዘርግቶ አሁን ወደ ማጠቃለያ ምዕራፍ ላይ ደርሰናል። ከዚህ ጋር ተያይዞ እንግዲህ አሁን የውል ሂደቱ ከመጠናቀቁ ጋር ተያይዞ አንዳንድ ቤት የቀሩ ያልጋ ቁራኛ አካል ጉዳተኛ የማህበረሰብ ክፍልና የኛ ከስተመር የሆኑ ተከራዮች ያሉ መሆናቸውን ቼክ ስላደረግን እነዚህን በዝርዝር በመለየት ቤት ለቤት እየዞርን የውል አገልግሎት እየሰጠናቸው ነው ያሉት። እነዚህን ታሳቢ ያደረገ አገልግሎት ዛሬ ከጠዋት ጀምሮ እየሰጠን እንገኛለን። ይሄን አገልግሎት ያው በሊስት ከያዝናቸው እስከሚጠናቀቁ ድረስ የምናካሄድ ይሆናል ማለት ነው። በየቤቱ እየዞርን በዛሬው ዕለት የተደረገልን ክፍለ ከተማ ድረስ አልተጓዝንም። እነዛን ሁሉ ህዝብ ከስተመሮችን ያን ሁሉ ሰልፍ ሳልሰለፍ ቤቴ ድረስ መተው ይሄን ሁሉ አድርገውልኝ አስተካክለውልኝ ለእናቴ ብለው ስራቸውን ትተው ጊዜያቸውን ሰውተው እዚህ ድረስ ቤት ድረስ መተው ስላስተካከሉልኝ እጅግ በጣም አመሰግናለሁ። እዛ ሄጄ ማስተካከል አልችልም፣ ምክንያቱም ወንድሞቼም ስራ ናቸው። እኔ ደግሞ እናቴን ጥዬ መሄድ አልችልም። እናቴ ተጥላ የምትሄድ ሰው አይደለችም። ይሄን ሁሉ አድርገው አስተካክለው በመምጣታቸው እጅግ በጣም እኔ ደስ ብሎኛል። ሁሉም ነገር አመሰግናለሁ። ከዚህ የበለጠ ምን ደስታ አለ? ውጭ ሳይወጣ ቤቴን መጣችሁ ደስ ብሎኝ ነው። በጣም እግዚአብሔር ያሳድጋችሁ፣ እግዚአብሔር ያሳድጋችሁ። የሀገር ምትቁ ልጆች ሁሉ ከኔ የበለጠ አፈራታሙት ምን ያርገው። ባቴ መንቀሳቀስ ስለማይችል ክፍለ ከተማውን ሄደን አናግረን ነበረ። ለእናቴም ውክልና ስላልሰጣት እንድትተባበሩን ጠይቀን ነበረ። እናመሰግናለን። ተባብራችሁ መታችሁ ስላዋዋላችሁት አባቴ። መንግስታችን አሁን ላይ በጎነት የሚለው እሳቤ በመርህ ደረጃ ተግባራዊ እየተደረገ ያለበት ሁኔታ ነው ያለውና እኛም ተቋም አገልግሎት አሰጣጡ ዘመናዊ ከማድረግ ባሻገር ደግሞ ሰብአዊነትን የተላበሰ በበጎ ፈቃደኝነት ላይ የተመሰረተ የህዝብ አገልግሎት መስጠት አስፈላጊ ነው እና ተቋማችንም የህዝብ አገልጋይነቱን የሚገልጽበት አንዱ ተግባር ይሄ ነው። ከዛ አንፃር ነው እኛም ቤት ለቤት እየዞርን ሁሉም ባለሙያዎች ተመድበው በዚህ ልክ እነዚህ ያልጋ ቁራኛ የሆኑ ማህበረሰብ ክፍሎች ብዙ ለሀገር ውለታ የዋሉ ሰዎች እንደኛ ሲያገለግሉ የነበሩ መንግስትን ህዝብን ሲያገለግሉ የነበሩ ሰዎች በተሰማሩበት ዘርፍ ሁሉ ለሀገር በርካታ አስተዋጽኦ ያበረከቱ የመከላከያ የፖሊስ የጸጥታ አካላት ናቸው ባክግራውንዳቸውና ከዛ አንፃር ለነዚህ ሰዎች እኛ ደግሞ ደጃቸው ላይ ተገኝተን ይህን የውል አገልግሎት መስጠቱ ለነዚህ ሰዎች ትልቅ እርካታ ይሰጣል የሚል እሳቤን ሰንቀን ነው በየቤቱ እየዞርን አገልግሎቱን እየሰጠን ያለነውና ይህ ተጠናክሮ ይቀጥላል። እንደ ሀገርም ደግሞ የያዘው የበጎነት እሳቤ በዚህ ልክ እየሰፋ እንዲሄድ እኛም የበኩላችን አስተዋጽኦ እናደርጋለን። የታመመ አልጋ ላይ ያለ በችግር ውስጥ ያለ አካል ጉዳተኛ የመኪና አደጋ ያደረሰበት ሌሎች በርካታ ጉዳቶች አሉና በዚህ ምክንያት ሰው ተጨንቆ ሌላ ሀሳብ ውስጥ እንዳይገባ ሌላ ጭንቀት ውስጥ እንዳይገባ ታሳቢ ማድረግ አለብን የሚል እምነት አለን። ለማህበረሰቡ በዛ ልክ ነው ግንዛቤ እየሰጠን ያለነው። አሁንም ይሄ መልእክት የሚደርሳቸው ሁሉ በዚህ ልክ ችግር ያለባቸው ሰዎች በማንኛውም መንገድ መረጃውን ለኛ ያድርሱን። የኛ ባለሙያዎች እኛም እየተገኘን በየቤታቸው ውል እንሰጣለን። ይሄን ተጠናክሮ ይቀጥላል። በዚህ ጉዳይ ላይ በዚህ ችግር ውስጥ ያለ ሰው ሁሉ ስጋት እንዳይገባ የሚል መልእክትን በዚህ አጋጣሚ ማስተላለፍ ፈልጋለሁ።